ሰንጠሬ ስለሰራበት ነው እንትኑ ሽፍታው እንትን ያለም ማለት። ስለዚህ ስልክ ይበላሽ እንጂ ቪዲዮ ይቀርጽ ነበር ማለት ነው። አዎ መልካም። ላይቭ ላይ ሁሉ እየገባሁ እኮ ሳስቆርጥ ነበር ካስታወሳችሁ። እሺ በጠቅላላ አንተ ይሄ ልጅ አላቀውም ከኛ ጋር አልተጓዘም ነው እያልክ ያለው? አዎ ይሄን ደግሞ መጠየቅ ትችላላችሁ ጓደኞች። ጥሩ እንግዲህ ጋይስ ያኛው ልጅ እስካሁን የተናገረውን ተጠይቆ ሰምታችኋል። የገጠር ልጅ ደግሞ ሙሉ ለሙሉ ይሄ ልጅ አናቀውም ከኛ ጋር አልተጓዘም ነው። አሁን ይሄንን ነገር ማወቅ የሚቻለው እሱም እንደዛ ስላለ አንተም እንደዛ ስላልክ ሁለታችሁም በኔ በኩል እኔ አሁን በግሌ አንተንም እሱንም የተናገራችሁት ነገር ትክክል ነው ብዬ መቀበል አልችልም። ትክክል ነው ብዬ መቀበል የምችለው ከማን ነው? አብረዋችሁ ከተጓዙት የራያ ልጆች እነሱ ጋር ነው። ለምን እነሱን ስጠይቅ ነው ስለሱና ስለኔ የምታውቀው። አንደኛ እሱ፣ ሁለተኛ ደግሞ ከአብረዋችሁ ከተጓዙ ሰዎች ደግሞ ሌሎችም ሰዎች ይምጡና አስገባው፣ አልይን አስገባውና ደግሞ ጠይቀው። ሚኪ የሚጨምር ነገር ካለ መጨመር ትችላላችሁ። ምክንያቱም እኮ አምጡታ ጓደኛዬን አምጡት። ሰያ ልክ ለዚህ ልጅ እንደደወልክለት ላልይም ደውልለት እና አምጣው። ለምንድን ነው የማታመጣው? ልጁ መሲራያ ትምጣ። መሲ አሁን አንድ ነገር ዝላይ የገጠር ልጅ የአጎት ልጅ የጌትነት ወንድም ደግሞ የሰጠኝ አራቶቹ ቁጥሮች ልጆች በአንድ ነው የምናያችሁ። በአንድ ነው የማያችሁ አይደለም እንዴ? ቆይ አሁን መሲ ትንጣና ቆይ ያ እናንተ መክራችሁ ይሄ ልጅ ከኛ ከሄዱት መሃል ነው ንገረኝ ብቻ መልስልኝ። አንተ ራስህ መልስልኝ። እኔና ይዘናል መልስህን ይዘናል። የገጠር ልጅ እናንተ ጋር ሄደን ይሄ ልጅ እናንተ ጋር እኮ አይደለም ራሱ ልጠይቀው። በቃ ሰይድና የገጠር ልጅ ተረጋጋ እንዴ አትከራከሩ። በቃ እናንተ ባጭ መሲ ትጠራ ችግር የለውም። እንዲህ አይደለም ብለሃል አይደለ እኮ እንዲመልስልኝ ነው። እሱን ነው እኮ የምጠይቀው። ያመጣውም እሱ ነው። ማንን? አንተ ነህ ያመጣው ልጁን። አዎ የደወልክለት አንተ ነህ። አዎ ስለዚህ ማን ነው ስልክ ቁጥሩን የሰጠው? የሱ ምን አሻ ከኛ ጋር ግን አብሮ ነው ሄደው። ይሄን ብቻ መልስልኝ። እኔ እናንተ ጋር እኮ የለውም እኮ ከኛ ጋር ሄደ ልጅ ነው። ይሄን ብቻ መልስልኝ አንተ። ያን እንድትመሰክር መሲ ትምጣ። ሰየው ያለው ብሎ እኮ ነው የመጣው። መተማመን ያለባችሁ እናንተ ናችሁ። ሳቢያ ድረስ ብቻ ነው የሄዱት ከኛ ጋር። ምንም አያደርግም ጋይስ እኮ ይመልስልኝ እንዴ እኔ እኮ ያለው ብሎ ነው ያመጣሁት እንጂ ሄዷል ብዬ አላመጣሁትም እኮ። ሄዷል ስላለህ ብቻ ታዲያ ዝም ብለህ እንዴት ታመጣለህ እኮ? ይሄንን እኮ ማመሳከሪያ መሲ ትንጣልኩ ምንድነው ልጅ ወብር እኔ እጃለሁ እናንተ ጋር ቢልኮኝ አላመነውም እኮ። እኛ እኮ ገና እየጠየቅን ነው። እኛ እኮ እሱ ያለው እውነት ነው ወንድሜ። የገጠር ልጅ እሱ ስለተናገረ እኮ አምነነዋል ማለት አይደለም። አንተ ስለተናገርክም አምነናል ማለት አይደለም። አሁን ሁለታችሁ በምታደርጉት ንግግር ብቻ ማለት ነው። ቆይ አሁን እነ መሲም ሲመጡ ማለት ነው የራዮቹ ሁለት ሴትና አንድ ወንድ ሲመጡ መሲ ስትመጣ አሁን ቢያንስ አብሃ ላይ የተቀላቀላችሁ ሰው አለ ወይስ የለም ብለን መጠየቅ ብቻ በቂ ነው። ገባህ እንዴ? ተቀምጠናል እኮ ከነሱ ጋር እኮ ቁጭ ብለናል እኮ አንድ ላይ ቁጭ ብለን ስንት ሰዎች እንደሆን እንግዲህ ተመስከር ትንታና ለሐቅ እኮ በቃ እኮ ጠብቅ። አንተ ተረጋግተህ ጠብቅ። ምን ቆጣ አረጋል? ቀስ በል። እኔ እኮ እንድሰድ የምታረገኝ ስትቆጣ አንተ ትጠየቃለህ። ሰይድ ምንም አትሳሳት። በዚህ እግዚአብሔር ምስክሬ ነው። ትጠየቅበታለህ። ይሄ ልጅ ከየት እንዳመጣው ትጠየቃለህ። ታያው ቆይ ተው ሰያው በእናትህ ተው። አሁን ችግር የለም እጠየቃለሁ። ጥሩ ምንም ችግር የለም እጠየቃለሁ። አሁን ዝም ብለህ ብሬክስ ለመሲ ደወልክላት ወይስ ምንድነው የሚጠበቃለው? መሲ አልደወልኩላትም። እስኪ ቆይ ቴክስት ላድርግላት። ቴክስት እንዳርግላትና ትምጣ። እሱ ነው። ሁለተኛ ነው የገጠር ልጅም ጠይቀው እንደው ፈቃደኛ ከሆነ በገመዱ መጀመሪያ ማን ነበር የወጣው ከነበራችሁ ተጓዦች? ቀድማን የወጣችሁ እሷ ነች። እኛ በገመዱ አይደለም መሄድ ነው። እንዲያውም ድንጋይ ይዤ ጓደኞችን ያወጣኋቸው እኔ ራሴ ነኝ እየሳብኩ ማለት ነው። ወንዶቹን እየሳብኩ። ከዛ ሰይፈ የሚባለው ልጅ ባለፈው ሪከርድ ያሰማ ማለት ነው። እሱ ጥምጣሙን ሲጥልልን እኛ አለፍን። ከዛ እነሱ እምትይዙት ነው ጥምጣሙ ነው። ጥምጣሙ እንደዚህ ምን እያያዝበት የምንወጣበት ነው። ምክንያቱም በዚህ በኩል ሰው ይዞብናል መንገዱን ገመዱን ማለት ነው ወደ ሳውዲ ገቢ።
ኦኬ ያው ይሄኛውም ልጅ በሰይድ ስልክ ላይ ያለው ልጅ የወጣችው መጀመሪያ ሀኒ ናች ብሎ ስለነበረ ምናልባት እዛም ላይ ያለውን ነገር ለማየት ነው። በጣም ጥሩ መሲ ትምጣና እንግዲህ ያለውን ነገር እሷ ደግሞ ምክረና እንሰማለን። በቃ አሁን እኛ መስማት ነው የሚፈርደው ህዝብ ነው። ፍርዱም መጨረሻ ላይ ነው። አሁን ዝም ብሎ መስማት ነው። ጋይስ እየተፈረደ አይደለም እኮ ይሄ ጉዳይ ለምን ለህዝብ ይፋ እየተደረገ ለምን አይሰራም? ለምንድነው ከህዝብ እየተደበቀ የሚሰራው ነገር እኮ ያልገባኝ ነገር። ቆይ ከህዝብ ተደብቆ የተሰራ ላይቭ ላይ እኮ ነን፣ አልተደበቀም። ላይቭ ላይ ነው አላየኸው? 41000 ሰው አለ እኮ እያዩ ነው። አንድ እንኳን ከዚህ ተደብቆ የሚሰራ ነገር ተደብቆ ሳይሆን ይሄ ሰው ነው እንጂ ተደብቆ ነው እንጂ ይሄ ልጅ ማን ነው? ከኛ ጋር መሄድና ለመሄዱን በምን እናውቃለን? እኔ እኮ አላቅም። ቆይ ችግር የለውም። እኛ እኮ አንተ ጋር ሂዷል ብሎ ስለተናገረ እንደ አንተ እኔ እኮ ስሙንም አላቀውም እያልኩ አንተ ቁጭራሽ ከእናንተ ጋር የሄደውን ሁሉ እኮ እያዳመክ ነው። እኔ የለበሰችውን ልብስ ካንተ በተሻለ ሰው ቦታ ላይ ነው። አትከራከሩ። አንዴ መሲ ተሻለ መሲ እንደ ወንድም የምነግርህ መረጋጋት ይኖር። እምነትም ካለ ከተቆጣህና እንትን ካለ መስመሩን ይቀይርብሃል። እሺ ወንድሜ። ስለዚህ